ከቅርብ ጊዜ ወዲህ አይታችሁ ከሆነ ዩቲዩብ ላይ እንደዚህ አይነት የክላሲካል ሙዚቃዎች በጣም ተለምደዋል። ብዙ እይታ አላቸው። በቀላሉ ኤአይን ተጠቅመን ክሬት ልናደርጋቸው የምንችላቸው ናቸው። ዩቲዩብ መከተልጋለው ነገር ግን ምን አይነት ቻናል እንደሚኖረኝ አላውቅም ብላችሁ ለምታስቡ ሰዎች ይሄ በጣም ጥሩ አማራጭ ነው። ቀላል ነው። ዛሬ በዚህ ቪዲዮ እንዴት ክሬት እንደምናደርግ እናያለን። አብራችሁን ቆዩ። ከነዚህ ከምናያቸው ውስጥ እንደ ምሳሌ መጠቀም ከፈለግን ስክሪንሻት አድርገን ወደ ቻትጂፒቲ እንሄድና የተለያዩ ፕሮምፕቶችን እንዲጽፍልን እንጠይቀዋለን። ቻትጂፒቲ የተለያዩ ፕሮምፕቶችን ይሰጠናል። ከነዛ ውስጥ የምንፈልገውን ኢሜጅ ጀነሬት እናደርጋለን። ለዛም ደግሞ ወደ ጉግል ፍሎ እንሄዳለን። ጉግል ፍሎ ከገባን በኋላ የቴክስት ባክስ ውስጥ ኮፒ ያደረግነውን ፕሮምፕት ፔስት እናደርገዋለን። ኢሜጃችን 16:9 መሆኑን እርግጠኛ መሆን አለብን። ጉግል ፍሎ በደንብ አንደርስታንድ እንዲያደርገው ቅድም ስክሪንሻት ያደረግነውን ኢሜጅ ፔስት እናደርግለታለን። በመጨረሻም ቀስቱን ተጭነን ጀነሬት እስከሚያደርግልን እንጠብቀዋለን። ጀነሬት ያደረገልን ኢሜጅ ይህን ይመስላል። ነገር ግን እጁን አልፈልገውም። ስለዚህ ኤዲት ለማድረግ የማንፈልገውን ሰሌክት እናደርግና ሪሙቭ እንዲያደርግልን ወይም እንዲያስተካክልልን እንጠይቀዋለን። እዚህ ጋር እንደምናየው እጁን ሪሙቭ አድርጎልናል። በተመሳሳይ መልኩ ከቻትጂፒቲ ኮፒ ያደረግን ፕሮምፕቶቹን ፔስት በማድረግ የምንፈልገውን አይነት ኢሜጅ እስከምናገኝ ድረስ እንሞክራለን። ለአንድ ቪዲዮ ከአንድ ኢሜጅ በላይ አያስፈልገንም ወይም መጨመር እንችላለን እንደ ፍላጎታችን። ለዚህ ቪዲዮ ይሄኛውን ኢሜጅ ነው የመረጥኩት። ኢሜጁ ላይ ራይት ክሊክ በማድረግ ኮፒ እናደርግና ቻትጂፒቲ ላይ ሄደን ቴክስት ባሩ ላይ ፔስት በማድረግ ይህንን ኢሜጅ ወደ ቪዲዮ ለመቀየር ፕሮምፕት ጻፍልኝ ብለን እንጠይቀዋለን። ቻትጂፒቲ የሰጠንን ፕሮምፕት ኮፒ አድርገን ወደ ጉግል ፍሎ እንሄዳለን። የመረጥነው ኢሜጅ ላይ ሶስቱን ዶቶች እንጫንና አኒሜት የሚለውን እንመርጣለን። ቪዲዮ የሚለውን ስንጫነው ኦፕሽን ይሰጠናል። ኢንግሪዲየንት የሚለውን እንጫናለን። 16:9 መሆኑንም እንደዛው ቼክ እናደርጋለን። ከቻትጂፒቲ ኮፒ ያደረግነውን ፕሮምፕት በቴክስት ባክሱ ላይ ፔስት እናደርጋለን። ከዛም ቀስቱን ተጭነን ጀነሬት እስከሚያደርግ እንጠብቀዋለን። እንደምናየው ቆንጆ የሆነ ስሎው ሞሽን የሆነ ቪዲዮ ጀነሬት አድርጎልናል። ዳውንሎድ ለማድረግ አሁንም ሶስቱ ዶቶች ላይ ተጭነን ዳውንሎድ የሚለውን እንጫናለን። ቀጥሎ ክላሲካል ሙዚቃውን ጀነሬት ማድረግ ነው። የምንጠቀመው ሱኖን ነው። ሱኖ ውስጥ ከገባን በኋላ በጂሜል አካውንታችን ሎጊን እናደርጋለን። የሱኖ ኢንተርፌስ ውስጥ ክሬት የሚለውን በግራ በኩል የምናገኘውን አይከን እንጫነዋለን። ቀጥሎም ኦዲዮ የሚለውን እንጫናለን። ኦዲዮ ላይ የተለያዩ አማራጮች ይሰጠናል። ብራውዝ አለ፣ አፕሎድ ወይም ሪከርድ አለ። አፕሎድ የሚለውን እንመርጣለን። ይሄ የሚጠቅመን የኢትዮጵያዊ ድምፅ ይዘቱን እንዲጠብቅ ነው። ስለዚህ ምሳሌ እንዲሆንልን የምንፈልገው ኦዲዮ ኮምፒውተራችን ላይ ካለ ያንን አፕሎድ እናደርገዋለን። ኦዲዮችን ረጅም ከሆነ እንደዚህ አይነት ሜሴጅ ያሳየናል። ለዛ ደግሞ ነፃ የሆነ የኦዲዮ ከት ማድረጊያ ሶፍትዌር አሳያችኋለሁ። እሱም ክሊዲዮ ይባላል። ብራውዘራችን ላይ ጽፈን ፈልገን ካገኘነው በኋላ ቹዝ ፋይል የሚለውን እንመርጥና የምንፈልገውን ኦዲዮ አፕሎድ እናደርጋለን። አፕሎድ አድርጎ ከጨረሰ በኋላ እዚህ ኢንተርፌስ ውስጥ ይወስደናል። በአንድ ጊዜ ከ4 ሚኒት በላይ ባይሆን ይመረጣል። አስተካክለን ከጨረስን በኋላ እዚች ጋር ኤክስፖርት የምትለውን እንጫናለን። ኤክስፖርት አድርገው ሲጨርስ ወደ ኮምፒውተራችን ዳውንሎድ እናደርገዋለን። ስለዚህ ተመልሰን ሱኖ ላይ እንሄድና አሁንም አፕሎድ እናደርጋለን ኦዲዮችንን። የተወሰኑትን ባክሶች ቼክ ካደረግን በኋላ ኮንቲኒው የሚለውን እንጫናለን። ስታይሉን መቀየር ከፈለግን ወይም አይነቱን መቀየር ከፈለግን መቀየር እንችላለን። ሁሉንም አስተካክለን ከጨረስን በኋላ ክሬት የሚለው ላይ ተጭነን ክሬት እስከሚያደርግልን እንጠብቃለን። ጀነሬት ያደረገልን ክላሲካል ሙዚቃዎች እነዚህን ይመስላሉ። በጣም ጥሩዎች ናቸው። ልዩነቱን ለማየት አፕሎድ ያደረግነውን የራሳችንን ሶንግ እናዳምጠዋለን። ይህንን ይመስላል።
ይሄ ደግሞ እንደምናየው እሱ ነው ጀነሬት ያደረገልን የመጀመሪያው ሶንግ ነው። ጥሩ አድርጎ ለማመሳሰል ሞክረዋል። የተለያዩ ኦዲዮዎችን አፕሎድ እያደረጋችሁ መሞከርና የምትፈልጉትን ያህል ክላሲካል ሶንግ ጀነሬት ማድረግ ትችላላችሁ። በቀን ውስጥ 50 ክሬዲት ይሰጠናል ፍሪ። ያ ማለት 10 ሶንጎች በየቀኑ ጀነሬት ማድረግ እንችላለን። ያ ደግሞ ከበቂ በላይ ነው። ጀነሬት አድርገን ከጨረስን በኋላ ዳውንሎድ ለማድረግ እንጠብቀዋለን። ዳውንሎድ የሚለው አይከን አክቲቭ ሲሆንልን እንጫነውና ኤምፒ3 ኦዲዮ የሚለውን እንመርጣለን። ዳውንሎድ ኤኒዌይ የሚለውን መርጠን ወደ ኮምፒውተራችን ዳውንሎድ እናደርገዋለን። የመጨረሻው ስራችን የሚሆነው ካፕከትን ተጠቅመን ማቀናበር ነው የሚሆነው። ካፕከት ውስጥ ከገባን በኋላ ፋይሎቻችንን ወደ ካፕከት ኢንተርፌስ አፕሎድ እናደርጋቸዋለን። ሶንጋችንን ወደ ታይም ላይኑ እናስገባዋለን። ድምፁን እስከ መጨረሻው ድረስ እንጨምረዋለን። በመቀጠልም ቪዲዮአችንን ወደ ታይም ላይኑ ድራግ እናደርግና ዋተር ማርኩን ለማስወገድ እንሞክራለን። ወይም ሎጎ ካለን በሎጎ ከበር ማድረግ እንችላለን። የቪዲዮውን ኦዲዮ ሚዩት እናደርገዋለን። ስፒዱን ደግሞ እንቀንሰዋለን። አስተካክለን ከጨረስን በኋላ ኮፒ ፔስት እያደረገን ሁሉንም ፊል እናደርገዋለን። እንደዚህ አድርገን አስተካክለን ከጨረስን በኋላ ትራንዚሽን የሚለውን እንመርጥና የምንፈልገውን አይነት ትራንዚሽን በየመሃሉ እናስገባበታለን። ለዚህ ቪዲዮ የተጠቀምኩት ሚክስ የሚለውን ነው። ትራንዚሽኑን ከመረጥን በኋላ ዱሬሽኑን መጨመርም መቀነስም እንችላለን። አፕላይ ቱ ኦል የሚለውን ተጭነን በቀላሉ ሁሉም ላይ እናስገባለን ማለት ነው። በተመሳሳይ መልኩ ሌላ ረጅም ቪዲዮን ክሬት ለማድረግ ይህንኑ መንገድ ተጠቅመን ረጃጅም የሆኑ ቪዲዮዎችን በቀላሉ መስራት እንችላለን። ቪዲዮአችንን ሰርተን ከጨረስን በኋላ ኤክስፖርት የሚለውን ተጭነን ወደ ኮምፒውተራችን ዳውንሎድ እናደርገዋለን። የመጨረሻውን እንድናየው የምፈልገው እንዴት ታምብኔል የዩቲዩብ ታምብኔል ክሬት እንደምናደርግ በቀላሉ በአማርኛ ጽሑፍ ተወዳጅና ሰዎች አይተውት ቶሎ ክሊክ ሊያደርጉት የሚችሉት አይነት ታምብኔል ክሬት እንደምናደርግ እናያለን። ለዚህም ደግሞ ተመልሰን ጉግል ፍሎ ላይ እንሄዳለን። የምንፈልገውን ኢሜጅ ከመረጥን በኋላ ከስሩ ባለው የቴክስት ባክስ ውስጥ ይሄንን ብለህ ጻፍልኝ፣ ብራይት አድርገህ፣ ክሎዝ አፕ አድርገህ፣ ታምብኔል ስታይል አድርገህ ጀነሬት አድርግልኝ ብለን እንጽፈን የቴክስቱን ከለር ወይም የተለያየ ዲቴል የምንፈልገውን አይነት ዲቴል ጽፈን ክሬት አድርግልን ብለን ቀስቱን እንጫናለን። ይሄው እዚህ ጋር እንደምናየው ቆንጆ የሚነበብ አድርጎ የሚስብ አድርጎ ጀነሬት አድርጎልናል። ስለዚህ ከወደድነው እንጠቀመዋለን፣ ካልሆነም ደግሞ ሌላ ጀነሬት እናደርጋለን። እንግዲህ ለዛሬ ይሄንን ነው የሚመስለው ያዘጋጀሁት ቪዲዮ። በሌላ ጊዜ በሌላ ቪዲዮ እንገናኛለን። ሰብስክራይብ፣ ላይክ እና ኮሜንት ማድረጋችሁን ሼር ማድረጋችሁን አትርሱ። እስከምንገናኝ ቻው።